አርሰናል ያ የሰሜን ለንደን አርበኛ በፈተናዎች ውስጥ አልፈው ለክብሩ የማይበገረው መድፈኛው ዛሬ ሌሊት በኤምሬትስ ስቴዲየም የአትሌቲኮ ማድሪድን የብረት አጥር ሰባብሮ ለሻምፒዮንስ ሊግ ፍጻሜ በቅቷል። ብዙዎች የማይቻል መስሏቸው ነበር። ሲሞኒና ልጆቹ ሊዘጉት አስበው ነበር። ነገር ግን መድፈኞቹ ሌላ ታሪክ አላቸው። በዚህ ቪዲዮ ጨዋታው እንዴት ተቀየረ፣ የአርቴታ ስልታዊ ብልጫ ምን ነበርና ፍጻሜው ላይ ምን እንጠብቅ የሚሉትን ጉዳዮች በዝርዝር እናያለን። ከኔ ጋር እስከ መጨረሻው ቆዩ። እንዲህ ያሉ አዳዲስ እና ጥልቅ የስፖርት ታሪኮች እንዲደርሳችሁ ሜዳ ላይ ስቶሪን ዩቲዩብ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። ሁለቱ ቡድኖች ለፍጻሜ ለመድረስ የነበራቸው ጉዞ እጅግ ፈታኝ ነበር። የመጀመሪያው ዙር ጨዋታ በማድሪድ ሜዳ 1-1 መጠናቀቁ ለአርሰናል ትልቅ ተስፋ ሰጥቶ ነበር። ያቺ በሜዳ ውጪ ያስቆጠሯት ጎል ለዛሬው ድል እንደ መሰረት ሆና አገልግላለች። ዛሬ በለንደን ግን ታሪክ ተለወጠ። አርሰናል 1 አትሌቲኮ ማድሪድ 0። በድምር ውጤት 2-1 አርሰናል ወደ ቱርክ የሚወስደውን ትኬት ቆርጧል። ለዓመታት የናፈቀው ትውልድ ሲጠብቀው የነበረው ያ ታላቅ መድረክ አሁን ከፊታቸው። ጨዋታው እንዴት ነበር? ቁጥሮች ይናገራሉ። አርሰናል 54% ኳስ በመያዝ ብልጫው ነበር። በተለይ በ44ኛው ደቂቃ በቡካዮ ሳካ የተቆጠረችው ያቺ ድንቅ ጎል የጨዋታውን መንፈስ ሙሉ በሙሉ ቀይረዋለች። ልክ ወደ እረፍት ሊያመሩ ሲሉ የተመታችው ያቺ ኳስ የአትሌቲኮ ማድሪድን ተጫዋቾች ሞራል ገላለች። አርሰናል 13 ጊዜ ወደ ጎል ሙከራ አድርጓል። በተመሳሳይ የመከላከል ስትራክቸር ይዞ ወደ ሜዳ የገባው አትሌቲኮ ማድሪድ 5 ኳሶችን ወደ ግብ መሞከር ችሏል። አርሰናል ወደ ጎል የሞከራቸው ሙከራዎች ብዙ ናቸው። ይህ የሚያሳየው መድፈኞቹ ለማጥቃት እንጂ ለመከላከል እንዳልገቡ ያመለክታል። ዛሬ ስለ አርሰናል ስናወራ በሜዳ ላይ ነፍሳቸውን ሰጥተው ለታሪክ የቆሙ ጀግኖችን ሳናነሳ ማለፍ ክህደት ነው። እነዚህ ተጫዋቾች ተራ ተሰላፊዎች አልነበሩም። የአርሰናልን ክብር መልሰው ለመቀዳጀት የተላኩ የጦር ሜዳ አርበኞች እንጂ። ዴክላን ራይስ በቃ የሜዳው ኢንጂን ነው። ኳስ ያደራጃል፣ የተበላሹትን ይጠግናል። ያን ሁሉ 13 የግብ ሙከራ የጠነሰሰውና የቡድኑን ልብ ትርታ የገዛው እርሱ ነው። ራይስ ዛሬ ሜዳው ላይ ሲሮጥ አልነበረም። ለክለቡ ክብር ነፍሱን እየሰጠ ነበር። ደጋፊው በነፍስ ወከፍ የሚያምነው ተስፋው የማይደበዝዝ ለአፍታ እንኳን የማይዝል የመድፈኞቹ የብረት ማገዶ ነው። ዊሊያም ሳሊባ ደግሞ ይህ የብረት ግንብ የኤምሬትስን ምሽግ በአስተማማኝ ሁኔታ ጠብቆ አምሽቷል። ግሪዝማን እና አልቫሬዝን ኪሱ ውስጥ ከቶ የአትሌቲኮን አጥቂዎች ተስፋ ያስቆረጠ አስፈሪ ግርማ ነው። ዛሬ ሳሊባን ማለፍ እንደማይቻል ሲረዱ ተቃዋሚዎቹ ጋሻውን ጥለው እጃቸውን የሰጡ ይመስል ነበር። እነዚህ ሁለቱ የማይደክሙ የማይበገሩና የቡድኑ እውነተኛ ሚዛን ጠባቂዎች ናቸው። በአርሰናል ደጋፊዎች ልብ ውስጥ የዛሬውን ምሽት ታሪክ ሲነሳ የእነዚህ ጀግኖች ስም በወርቅ ቀለም ተጽፎ ይኖራል። እውነተኛው የመንፈስ ጥንካሬ ማለት ይህ ነው። አሁን ትልቁ ጥያቄ አርሰናል ይህንን ዋንጫ ለመጀመሪያ ጊዜ ያነሳ ይሆን? ግንቦት 22 ዓለም ሁሉ በጉጉት ይጠብቃል። እናንተስ ምን ትላላችሁ? አርሰናል ዋንጫውን ይወስዳል ወይስ የፍጻሜው እርግማን ይቀጥላል? ሐሳባችሁን በኮሜንት አጋሩኝ። ይህ ሜዳ ላይ ስቶሪስ ነው። ስለ እግር ኳስ ውበትና ታሪክ የምናወራበት ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ቸር ቆዩ።